ሰላም ጤና ይስጥልን ለጡረተኞች የምስራች ዜና ተሰምቷል። ብዙዎቻችሁ በጉጉት ስትጠባበቁት የነበረው የጡረታ አበል ጭማሪ ጉዳይ አሁን በዚህ ወሳኝ ሰዓት ላይ ይፋ ሆኗል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር አዲስ ባወጣው የ9 ወራት ሪፖርት ስለ ጭማሪው ተግባራዊነት ትልቅ እርምጃዎችን መውሰዱን አረጋግጧል። በተሳካ ሁኔታ የጡረታ መዋጮ በመሰብሰቡ ለጭማሪው የሚሆን በጀት መዘጋጀቱን ዋና አስተዳደሩ ሸጉ ኪሎ አስታውቋል። ጭማሪው በቅርቡ ተግባራዊ እንዲሆን ትኩረት ተሰጥቶታልን ብለዋል። ለመሆኑ ጭማሪው መቼ ነው? ስንት % ነው የሚለውን ጨምሮ በዝርዝር እንመለከታለን። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ወቅታዊ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። የሰው ልጅ በህይወት ዘመኑ የሚለፋው የሚደክመው የወጣትነት እድሜውን በስራ ገበታ ላይ የሚያሳልፈው አንድ ትልቅ ግብ ይዞ ነው። እሱም ነገስ ምን ይሆን የሚለው ጥያቄ ነው። ጠንካራና ጉልበተኛ ታታሪ በነበርንበት ወቅት ለሀገርና ለወገን ያበረከትነው አስተዋጽኦ ጉልበት በከዳንና እድሜ በተጫነን ጊዜ ዋስትና ሊሆነን ይገባል። ይህ ዋስትና ደግሞ ማህበራዊ ዋስትና ይባላል። በኢትዮጵያ የጡረታ አሰራር ታሪክ ውስጥ በርካታ ውጣ ውረዶች አልፈዋል። ብዙዎች የጡረታ ገንዘብ አስተማማኝ ነው ወይ፣ የህይወቴ ማረፊያ ይሆነኛል የሚለው ስጋቶችን መስማት የተለመደ ሆኗል። ነገር ግን ከቅርብ ጊዜ ወዲህ ይህንን ስጋት ወደ አስተማማኝ መንገድ የሚቀይሩ ትላልቅ ክስተቶች እየተመዘገቡ መጥተዋል። በዚህም የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የ9 ወራት የስራ አፈጻጸም ሲገመገም ዋና የተቋሙ ተልዕኮ ለጡረታ አበል ጭማሪ ተቋሙን ዝግጁ ማድረግ ነው ሲልም አስታውቋል። ጡረታ አበል ክፍያ ማስተካከያ ተደርጓል። ይሁን እንጂ ይህ በአስተዳደሩ በቂ እንዳልሆነ ይገነዘባል። የጡረታ ባለመብቶችን የአበል ክፍያ በማሻሻል ደረጃ በደረጃ ከድህነት ወለል ማውጣትና ለጡረታ ባለመብቶች የምናደርገውን ክፍያ ለማሻሻልና ተጠቃሚነታቸውን ለማረጋገጥ ግባችን የጡረታ ባለመብቶች የሚገባቸውን ክብርና ዋስትና አግኝተው እርካታቸው እንዲረጋገጥ ማድረግ ነው። መንግስት ሰራተኞች ማህበራዊ ዋስትና አስተዳደር ዋና ስራ አስፈጻሚ አቶ ሸጉ ኪሎ ተቋሙ አሁን ያስመዘገበውን ውጤት ለወደፊት ስራዎቹ እንደ ትልቅ መነሻ እንደሚያገለግልና አስተዳደሩ አሁን ካለበት ተራ አገልግሎት ሰጪነት ወጥቶ የበርካታ ጡረተኞችን ህይወት የሚቀይር አቅም ላይ መድረሱንም አብስረዋል። ይህ ብስራት ለጡረተኞች የሚሰጠው ትርጉም የጭማሪው ጉዳይ ከወሬ ባለፈ በተግባር ለመፈጸም የመጨረሻው ምዕራፍ ላይ መደረሱን ማሳያ ነው። ብዙ ጊዜ የጡረታ ጭማሪ ሲታሰብ በወረቀት ላይ የሚወሰን የቁጥር ለውጥ ብቻ ተደርጎ ሊወሰድ ይችላል። ነገር ግን እውነታው ከዚህ የዘለለ ነው። አንድ ጊዜ የጡረታ ጭማሪ ተግባራዊ ለማድረግ እጅግ ውስብስብ የሆኑ የሂሳብ ስሌቶች፣ መረጃ ማመሳከሪያዎች እና የቴክኒክ ዝግጅቶች ያስፈልጋሉ። ውድ የኢቲ ማርኬት ተመልካቾቻችን እየተከታተላችሁን ስለሆነ እጅግ አድርገን እያመሰገንን ይህ መረጃ ለብዙ ሰው እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። አስተዳደሩ ባለፉት 9 ወራት ሰራተኞችን በስልጠናና በአደረጃጀት ሲያዘጋጅ ቆይቷል። ይህ ማለት ጭማሪ በሚደረግበት ወቅት የሚፈጥረውን ከፍተኛ የደንበኞች ፍሰትና የጥያቄ ብዛት ለማስተናገድ የሚያስችል የሰው ኃይል በአሁኑ ሰዓት ዝግጁ ነው ብለዋል። የጡረታ አበል ክፍያ ያለምንም መጉላላት ለባለመብቶች እንዲደርስና አሰልቺ የሆኑ አሰራሮች ተወግደው ፈጣንና ቀልጣፋ ስርዓት መተካት ይኖርባቸዋልም ተብለዋል። አስተዳደሩ ይህንኑ በማድረግ ጡረተኞች ጭማሪውን ለማግኘት ሰበብ እንዲሰሙ አይገደዱም። አስተዳደሩ ራሱን ሲያጠናክር የቆየው ያለምንም ምክንያት አይደለም። ዋና ዓላማው የጡረታ ጭማሪውን አስተማማኝ በሆነ መንገድ ለማድረስ መሆኑንም ገልጸዋል። ተቋሙ ጠንካራ የበጀት ቁጥጥር ስርዓት መዘርጋቱ ለጭማሪው የተመደበው ገንዘብ ያለምንም ምክንያት ለቀጣዩ ጡረተኛ ኪስ መድረሱን ያረጋግጣል። ሲስተም ተቋርጧል ወይም መረጃ ጠፋ የሚለው የቴክኒክ ችግሮች ብዙዎችን ተስፋ ሲያስቆርጡ ቆይቷል። አሁን ግን አስተዳደሩ የዳታ ቤዝ እና የዲጂታል መረጃ አያያዙን በማጠናከር ጭማሪው በስራ ላይ ሲውል ክፍያው የተሳለጠ ይሆናልም ተብሏል። ይህ የ9 ወራት ስኬት ለጡረታ ጭማሪ እንደ ወሳኝ ሞተር ሲስተም ተቋርጧል ወይም መረጃ ጠፋ የሚለው የቴክኒክ ችግሮች ብዙዎችን ተስፋ ሲያስቆርጥ ቆይቷል። አሁን ግን አስተዳደሩ የዳታ ቤዝ እና የዲጂታል መረጃ አያያዙን በማጠናከር ጭማሪው በስራ ላይ ሲውል ክፍያው የተሳለጠ
ይሆናልም ብለዋል። ይህ የ9 ወራት ስኬት ለጡረታ ጭማሪ እንደ ወሳኝ ሞተር የሚታይ ነው። ሞተሩ ጠንካራ ካልሆነ መኪናው ሊጓዝ አይችልም። አሁን ግን ተቋሙ ጠንካራ መሰረት ላይ መቆሙን አረጋግጧል። ይህ ጥንካሬ ደግሞ ለጡረተኞች የሚሰጠው ትልቅ ዋስትና ጭማሪው ቃል ብቻ ሳይሆን በተግባር የሚታይና ያለምንም እንግልት በእጃችሁ የሚገባ ሀብት ነው የሚል ነው። በ9 ወራት ሪፖርቱ ላይ እንደተጠቀሰው ለ166252 የመንግስት ሰራተኞች አዲስ የጡረታ መለያ ቁጥር ተሰጥቷል። በተጨማሪም ለ48436 አዲስ ጡረታ ለወጡ ባለመብቶች የጡረታ አበል ተወስኖላቸዋል። ይህ ቁጥር ተቋሙ ምን ያህል በፍጥነት አዳዲስ ተከፋዮችን እያስተናገደ መሆኑንም ያሳያል። ብዙ ጊዜ አዲስ ጡረተኞች ጭማሪው እኛን ያካትታል ወይ የሚል ስጋት ያድርባቸዋል። ነገር ግን አስተዳደሩ እነዚህን 48000 አዲስ ባለመብቶች በዝርዝር መለየቱ ትልቅ ስራ ነው። ይህ ዝግጅት ጭማሪው ተግባራዊ በሚደረግበት ወቅት እነዚህ አዲስ ተሰናባቾችና ገና ከጅምሩ የአዲሱ ተመን ተጠቃሚ እንዲሆን ያደርጋቸዋል። መለያ ቁጥራቸው በዲጂታል መንገድ መያዙ ደግሞ ጭማሪው ሲተገበር ጡረተኞች ብቻ ሳይሆን ለአዲሶቹም ያለምንም ልዩነት በእኩልነት እንዲዳረስ ያስችላልም ተብሏል። አስተዳደሩ በ5243 መስሪያ ቤቶች ላይ ባደረገው ጥብቅ ምርመራ ውዝፍ የጡረታ መዋጮን መሰብሰብ ችሏል። በተጨማሪም የባለመብቶ መታወቂያ እድሳት 97 በመቶ መከናወኑም ተገልጿል። የጡረታ ጭማሪ ለማድረግ የተቋሙ የካዝና አቅም አስተማማኝ መሆን እንዳለበትም በምክንያትነት ተጠቅሷል። ይህ በእንዲህ እንዳለ መስሪያ ቤቶች መዋጮ እንዲያደርጉ መደረጉ የተቋሙን የገንዘብ ክምችት ያሳድጋልም ተብሏል። ውዝፍ መዋጮችን መሰብሰብ ማለትም ለጭማሪ የሚሆን በቂ ፈንድ ማዘጋጀት ማለት ነው። በሌላ በኩል የመታወቂያ እድሳቱ መጠናቀቁ በህይወት የሌሉ ሰዎች ከክፍያ ዝርዝር ውስጥ ያሰናብታልም ተብሏል። በሌላ በኩል የመታወቂያ እድሳቱ መጠናቀቁ በህይወት የሌሉ ሰዎችን ከክፍያ ዝርዝር ውስጥ ያስወግዳል። በዚህም መንግስት የጨመረው ገንዘብ ለትክክለኛው ባለመብት ብቻ እንዲዳረስ በማድረግ የሀብት ብክነት ይከላከላል። የፋይናንስ ቁጥጥሩ ጥብቅ መሆን ለጭማሪው ቀጣይነት እጅግ ወሳኝ ነው። ተቋሙ አገልግሎቱን በማዘመን በ8926 ነፃ የስልክ መስመር በህትመትና ማህበራዊ ሚዲያ መረጃዎችንም ተደራሽ እያደረገ መሆኑንም አመላክቷል። በተጨማሪም 1785 አመራሮችና ባለሙያዎች ልዩ ስልጠና መውሰዳቸውንም በተጨማሪነት ጠቅሷል። አስተዳደሩ አሁን ካለው የኑሮ ውድነት አንጻር የጡረተኞችን የክፍያ ሁኔታ ማሻሻሉን እንደ ቀዳሚ ተግባር ወስዶታል። ዋና ስራ አስፈጻሚው እንደገለጹት በቀሪዎቹ ወራት ውስጥ በትኩረት የሚከናወኑ ስራዎች ይኖራሉ። በዚህም የጭማሪው ሂደት የመጨረሻ ምዕራፍ ላይ መደረሱንና በቀሪዎቹ ጥቂት ጊዜያቶች ውስጥ መንግስት ቃል የገባው የጡረታ አበል ጭማሪ ወደ ጡረተኞቹ ኪስ እንደሚገባና ትልቅ እፎይታን እንደሚሰጥም ይጠበቃል። ይህ መረጃ ለሁሉም ጡረተኞች እንዲደርስ እንዲሁም ተጨማሪ መረጃዎች እንዲደርሶት ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን በሌላ ትኩስና ወቅታዊ እንዲሁም ደግሞ የገበያ ዳሰሳ ፕሮግራም እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።